በህይወታችሁ ውስጥ አንድ አዲስ ጥሩ ልምድ ለመጀመር ወስናችሁ ለምሳሌ ስፖርት መስራት፣ ጥናት መጀመር ወይም ማህበራዊ ሚዲያ መቀነስ፣ ነገር ግን ከጥቂት ቀናት በኋላ አይምሯችሁ ለዛሬ ነገ ትሰራዋለሁ ሲላችሁ ተሸንፋችሁ ታቆማላችሁ? አብዛኛው ሰው የስኬት ቁልፍ ተሰጥኦ ወይም እድል ይመስለዋል። ነገር ግን እውነታው ምንድነው? ትልቅ የስኬት ሚስጥር ራስን መግዛት ነው። ራስን መግዛት ማለት አይምሮ ለጊዜያዊ ደስታ የሚፈልገውን ነገር ለአፍታ ገታ አድርጎ ለነገ ትልቅ ራዕይ ዋጋ መክፈል መቻል ነው። ዛሬ በቪዲዮአችን አይምሮአችሁን ሙሉ በሙሉ እንድትቆጣጠሩና የህይወታችሁ መሪ እንድትሆኑ የሚያደርግ 10 ታላላቅ ሚስጥሮችን በሰፊ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እንኳን ወደዚህ ቻናል ወደና መጣችሁ። ዛሬ የምናየው ይዘት ህይወታችሁን ወደ አዲስ ደረጃ ለማሸጋገር፣ ስንፍናችሁን ለማሸነፍ፣ አይምሮአችሁን በጽናት ለማንጻት የሚረዳ ወሳኝ የህይወት ትምህርት ነው። ለቻናሉ አዲስ ከሆናችሁ አሁን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። አሁን በቀጥታ ወደ 10 ነጥቦች እንለፍ። ቁጥር 1 አይምሮ ፈተና መረዳት። በአይምሮአችሁ ውስጥ ሁል ጊዜ ሁለት አካላት ይፈለማሉ። አንደኛው ጊዜያዊ ደስታ የሚፈልግ ክፍል ሲሆን፣ ሁለተኛው ደግሞ ለረጅም ጊዜ ግቦችን የሚያስብ ምክንያታዊ ክፍል ነው። ራስን መግዛት የሚጀምረው ይህንን ፍልሚያ በመረዳት አይምሮ አሁን እረፍት አድርግ ሲል ያ የስሜት ድምጽ እንጂ የእውነተኝነት ማንነት ውሳኔ አለመሆኑን መለየት አለ። ቁጥር 2 አካባቢን ማስተካከል። ራስን መግዛት በጠንካራ የውሳኔ አቅም ብቻ አይመጣም። ትልቅ ሚስጥር አይምሮን የሚፈትኑ ነገሮች ከአይን ማራቅ ነው። ለምሳሌ ስራ ስትሰራ ስልክህን በሌላ ክፍል ውስጥ ማስቀመጥ፣ ወይም ውፍረት ለመቀነስ ከፈለክ ጣፋጭ ነገሮችን ቤት ውስጥ አለማስገባት። አካባቢን ስታስተካከል ራስን ለመግዛት የሚጠቀሙበት ጉልበት ትቀንሰዋል። ቁጥር 3 የ10 ደቂቃ ህግ መተግበር። አይምሮ አንድ መጥፎ ልምድ ለማድረግ ሲገፋፋ አይምሮን እንዲህ በለው፣ ይህን ነገር አደርገዋለሁ፣ ነገር ግን ከ10 ደቂቃ በኋላ። በእነዚህ 10 ደቂቃዎች ውስጥ አይምሮን የመገፋፋት ስሜት ይቀንሳል። በዚያን ጊዜ ምክንያታዊ አይምሮ ቁጥጥሩን መልሶ ይረከባል። 4 ትናንሽ ድሎችን ማከማቸት። በአንድ ጀንበር ሙሉ ህይወትን መቀየር አትችልም። ራስን የመግዛት አቅም ልክ እንደ ጡንቻ ነው። በትንሽ ነገር ጀምር። ለምሳሌ በየቀኑ አልጋን ማነጠፍ ወይም ለ5 ደቂቃ ብቻ ማንበብ። እነዚህ ትናንሽ ድሎች ለአይምሮ እኔ ራሴን መግዛት እችላለሁ የሚል በራስ መተማመን ይገነባል። ቁጥር 5 በቂ እረፍትና እንቅልፍ ማግኘት። በጣም የደከመ ወይም እንቅልፍ ያጣ አይምሮ ራስን የመግዛት አቅሙ በከፍተኛ ሁኔታ ይወርዳል። ሲደክም አይምሮ ቀላልና ጊዜያዊ ደስታ የሚሰጠውን መንገድ ይፈልጋል። ራስን የመግዛት አቅም ለማጠናከር በቂ እንቅልፍ ማግኘት እና አካላዊ እረፍት ማድረግ ወሳኝ ናቸው። ቁጥር 6 ምናልባት ሳይሆን አደርገዋለሁ የሚል ግልጽ ውሳኔ ነው። ፈተናው ከመምጣቱ በፊት ቀድመ ውሳኔ አስተላልፍ። ለምሳሌ ነገ ጠዋት ስነቃ ስፖርት ሰራለሁ ከማለት ይልቅ ነገ ጠዋት 12 ሰዓት ላይ የስፖርቴን ጨርሼ ለብሼ ለ20 ደቂቃ ሮጣለሁ ብለህ ቀድመ ወስን። ውሳኔዎች አስቀድመ ስትወስን በሰዓታት አይምሮ ውስጥ ከራሱ ጋር የሚገባው ፍክክርን ታስቀረዋለህ። ቁጥር 7 ለራስ ደጉን። በመንገድ ላይ ስህተት ብትሰራ ወይም አንድ ቀን ራስን መግዛት አቅቶ ብትወድቅ ራስን አትቁረጠው ወይም እኔ አይሆንልኝም ብለህ አትስደበው። ይልቁንም ስህተት የሰው ልጅ ባህሪ ነው፣ ነገ አዲስ ቀን ነው በማለት ራስን ይቅር በለው። ራሱን መውቀስ ተስፋን ያስቆርጣል። ራስን መረዳት ግን ድጋሚ እንድትነሳ ያደርጋል። ቁጥር 8 ምስላዊ ማስታወሻ መጠቀም። የምትፈልጋቸውን ግቦችና ልታዳብራቸው የምትፈልጋቸው መልካም ልምዶች ሁልጊዜ በምታያቸው ቦታዎች ላይ ጽፍ አስቀምጥ። ግቦችን በየቀኑ ማየትና አይምሮ ትኩረት ሳይበተን በዋና ዓላማ ላይ ብቻ እንዲያተኩር ያደርገዋል። ቁጥር 9 ጊዜያዊ ስሜቶችን ማሳለፍ መለማመድ። አንድ አላስፈላጊ ነገር ለማድረግ የሚመጣበትን ስሜት ልክ እንደ ማዕበል አስበው። መጀመሪያ ላይ ይነሳል፣ ጣራ ይደርሳል፣ ከዛ ደግሞ ይጠፋል። ስሜት ሲመጣ ወዲያውኑ ምላሽ ከመስጠት ይልቅ ማዕበሉ እስኪያልፍ ድረስ በረጋ መንፈስ መጠበቅ ተለማመድ። ቁጥር 10 ዓላማን ከትልቅ ትርጉም ጋር አያይዘው። አንድን ነገር የምታደርግበት ጥልቅ ምክንያት ለይተህ እወቅ። ራስን መግዛት ከባድ የሚሆነው ለምን ያህል ነገር እንደምናደርገው ሲጠፋብን ነው። ይህንን ስራ ከሰራው ወደፊት የት ደረጃ ደርሳለሁ የሚል ትልቅ ምስል አይምሮ ውስጥ አስታስቀምጥ አሁን ከባድና መቋቋም ያቃተን ትልቅ ፈተና የመቋቋም አቅም ይጨምርልሃል። ራስን መግዛት ማለት ህይወትን ማጨናነቅ ወይም ደስታ ማጣት ማለት አይደለም። ይልቁንም የራስን አዛዥ መሆንና ለወደፊት ህይወት የምትመኘውን ስኬት
በእጆች መስራት ማለት ነው። እነዚህ 10 ሚስጥሮች በየቀኑ በትንሹ መተግበር ስትጀምር የህይወትን ለውጦች ያስደንቃል። የዛሬ ቪዲዮ ይህን ይመስል ነበር። ከነዚህ 10 ሚስጥሮች ውስጥ ከአሁን ሰዓት ጀምሮ በአንተ ህይወት ውስጥ ተገብር የወሰንክ የትኛው ነው? ሐሳብን ኮሜንት ላይ አጋራኝ።